የኦሮሞ ጽንፈኛ አቶ ጀዋር ስማኝ ከሰማ ጆሮ ካለ ቲክቶከር አዶናይ የተፈታው በአባገዳዎች ሽምግልና ነው። እሺ ይሁን፣ እኔ መረጃ የለኝም እሱ ከሆነ ጥሩ ነው። ውሳኔው የአገሪቱ ህግና ፍትህ በአንድ ብሔር ባህልና ወግ እየተሸነፈ መሆኑን ያመላክታል። ይሄን ነው እየነገሯችሁ ያሉት። መነሻው ምን ሆነች? አባገዳ። ዝርዝሩ ምን ሆነ? አሃ ይሄ እኮ አዶናይ የሚባል ልጅ እኮ የተፈታው አባገዳዎቹ አባገዳ ብቻ ብላችሁ እንዳትወስዱት። የአገሪቱ ህግ የአገሪቱ ፍትህ ተሸነፈ። በማ በአባገዳ በገዳ ስርዓት። አባገዳዎች አይደሉም ኢሹ እሱ አይደለም። ፖስት ትሩዝ ማለት ይሄ ነው። በነገራችን ላይ ስለ ድህረ እውነት ነው የምናወራው። ሁለቱም ድህረ እውነቶች ናቸው። የቅድሙም ድህረ እውነት ነው። ከ5000 ሰዎች በኋላ ያለ ድህረ እውነት ነው። ይሄም ድህረ እውነት ነው። ስሜት ኮርኳሪ መንፈስ ኮርኳሪ ሆኖ ሊምር የምታወሩት የተፈቱት እኮ በአባገዳ ነው። አባገዳው ሽማግሌ ሆነው ብለ ሳታቆም የሀገሪቱ ህግ እኮ ተሸንፏል። የሀገሪቱ ህግና ፍትህ ስርዓት ተሸንፏል። በማ በአንድ ብሔር ወግና ባህል የሀገሪቱ ህግ ተሸንፏል። ሮሃ ሚዲያ የፋኖ አማራ ፋኖ ብሔራዊ ኃይል ባለቤት እንትን የፕሮፓጋንዳ ክፍል ኃላፊዋ የውጭ ግድ ፕሮፓጋንዳ ትመስለኛለች እነ ሮሃ ሚዲያ ማለት ውሳኔው በፌደራል ህግና ስርዓት በምትመራ ሀገር እንዲህ አይነት ተግባር መግባቱ ከባድ ነው። እዚህ ቶኪንግ አባውት አባገዳ እዚህ ጋር ያለው ይሄ ስለ አዶናይ ነው የሚያወራው። ይቀጥላል። ላንብብላችሁ። የሁሉም ነገር መክፈቻና መዝጊያ ሆኖ እየመጣ ያለው በአባገዳዎች ጉዳይና ስርዓት ከነሱ ጋር ምንም አይነት ግንኙነት የሌለው እስርና ከነሱም ወገን ያልታሰረ በሌለበት ከማን ወገን? ከነሱም ወገን ያልታሰረ በሌለበት ታሳሪን መፍታት ሲፈለግ መጀመሪያ አባገዳዎች ይግቡበት ማለት ግን ግራ አጋቢ ነው። አባገዳዎች አስፈቱኝ የሚለው እሳቤ በሰዎች አእምሮ ውስጥ ቀድሞ እንዲመጣና የፍትህ ስርዓቱን ከገዳ ስርዓት ጋር ለማያያዝ ለኦሮሞ ብሔር ያልሆነው ጭምር ጫና ውስጥ የሚከት አሰራር ነው። ይሄን ያለችው ማዛ መሐመድ ናት። ህግ ልክ ነው እንዳልኳችሁ ነው። አባገዳ ያስፈታ አያስፈታ ሽማግሌ ይሁን አይሁን ማቀው ነገር የለም። ካረጉትም እሰየው። እሱን ተከትሎ የተሰራውን ዜና ነው እየነገርኳችሁ ያለሁት። እሱን ተከትሎ የኢትዮጵያ ህግ ተሸንፏል። አንድ በደንብ ያዙ። ይሄን ተሸንፏል የኢትዮጵያ ህግ። በማ ተሸነፈ ግን? እንደው በአምባገነን ተሸነፈ፣ በጸረ ዴሞክራሲ ተሸነፈ ምናምን ቢሏችሁ እኮ ኦኬ ትከራከራላችሁ። እንደሚሉት እንደነ አቱልዳ አንድ ግለሰብ ፈላጭ ቆራጭ ምናምን ቢሉ ይሻላል። የተሸነፈው በማን ነው? በአንድ ብሔር ተሸነፈ። የኦሮሞ ጽንፈኞች መልስ ስጡበት በዚህ ጉዳይ ላይ። ፖለቲካ የሚገባችሁ ከሆነ ማለት ነው። እየተሰራ ያለው ኔሬቲቭ አንደርስታንድ የምታደርጉት ከሆነ ከሻዕቢያ ጋር አስተሳስሩና ይሄን መልስ ስጡ። እያንዳንዷ ዜና ስትሰራ እንዴት ተደርጋ ኮይን እንደምትደረግ ማለት ነው። የኢትዮጵያ ህግ፣ የኢትዮጵያ ስርዓት፣ የኢትዮጵያ ፍትህ በአንድ ብሔር ተሸንፏል። በአንድ ብሔር ባህልና ወግ ተሸንፏል ነው ወይ? ውሳኔው በፌደራል ህግና ስርዓት በምትመራ ሀገር
እንዲህ አይነት ተግባር መግባቷ ከባድ ቀውስ ነው። ከዛስ የሁሉም ነገር መክፈቻና መዝጊያ፣ ሌላ ነገር የለም። የዛች ሀገር መክፈቻም መዝጊያም አባገዳነትና የገዳ ስርዓት ነው። ዜና ነው ይሄ። ከነሱ ወገን እንኳን ባይታሰር ከነሱ ወገን እኛና እነሱ ፋሺስቶች ናቸው ባይዘው ከነሱ ወገን እንኳን ባይታሰር የሚፈታው አባገዳዎች ከገቡበት ብቻ ነው። ይሄ ደንበኛ የዘር ጭፍጨፋ መልእክት ነው። በነገራችን ላይ በግልጽ እንድታውቁት እንፈልግ። nothing to do with የአዶናይ መፈታት አለመፈታት፣ አባገዳዎች ገቡበት አልገቡበት አይደለም። አሁንም ልንገራችሁ፣ ከገቡበት እሰየው፣ እንኳንም አደረጉት። ማንም ሽማግሌ እንደሚገባው ዛሬ ኢሰመጉ ሁሉም ፖለቲከኞች ይፈቱ በእርቅ ይፈቱ ብሏል። ኢሰመጉ እንትን ነው አባገዳ ነው ከሆነ አላቅም። አሃቭ ኖ ክሉ፣ የለኝም መረጃም መጠየቅም አልፈልግም። ባይዘው አባገዳ ነው ያስፈታ ያላስ መጠየቅ ይችላል ነበር፣ አልፈለኩ። ግን ኮንሴፕቱን እንድትይዙት ነው። አገሪቷ በአንድ ብሔር ተሸንፋለች። የአገሪቱ ህግ፣ የአገሪቱ አሰራር፣ የአገሪቱ ፍትህ፣ የአገሪቱ አጠቃላይ ፌዴራሊዝም በአንድ ብሔር ባህልና ወግና አሰራር ተሸንፈዋል። ይሄ ነው እያለ ያለው። ይሄ ነው እየሆነ ያለው። ልብ ያለው ልብ ይበል። ይሄ ኮምፕሊትሊ የሻቢያ የኢሳያስ አፈወርቂ የነጻነት ቀን ነው ምናምን ቀን ብሎ ወጥቶ ያደረገው ንግግር የሚረር ኢሜጅ ነው፣ የመስታወት ግልባጭ ነው። በነገራችን ሌላ አይደለም። ማን ነው ባለተራ የሚለውን ጽሁፍ እያሰባችሁት ቆዩ። የኢሳያስ አፈወርቂ ቀጣይ እርምጃ ማን ነው ባለተራ ማለት ይሄ ነው። ናሬቲቭ እየተቀመጠ ትርክት ነው እየተቀመጠል ያለው። ይሄ ትርክት ይሄድና ምን እንደሚሆን አይታችሁታል። እኛ ደግሞ ስራችን እንደዚህ አይነት ትርክቶች ሲመጡ፣ ፖስት ትሩዞች ሲመጡ ሳይበር አርሚውን በአግባቡ እናሳያለን። ስራችን ያ ነው። እነሱ እኮ ደንበኛ እኮ የዘረኝነት እኮ ሰነድ እኮ እያዘጋጁ ነው። ደንበኛ የዘረኝነት እኔ አሁን ባይዘው ውስጣችሁ ነው ያለ ነው እንድታውቁ